የዕለቱ ቃል እናንተም ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን እነግራችኋለን። ኅብረታችንም ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 3። በዚህ ጥቅስ ሐዋርያው ዮሐንስ ሰዎችን በወንጌል ለመድረስ ስንቀርብ በእግዚአብሔር መንግሥት ከእኛ ጋር ኅብረት እንዲኖራቸው በማሰብ በሕይወታችን ያየነውንና የሰማነውን የጌታን ምሕረትና ጸጋ ስንናገር እንደሆነ አመላክተዋል። ሰዎችን ከዚህ ከተቀደሰ ኅብረት ለማስቆም የሚሠራ የጨለማ ኃይል ሲሰበር ልክ እንደኛ ከእግዚአብሔር ጋር ኅብረት ይኖራቸዋል። ይህ እንዲሆን በሕይወታችን ስለመጣው የመንፈሳዊ ሕይወት ለውጥ በተሟላ ግንዛቤ ይዘን ወደ እነርሱ ስንቀርብ ነው። ሐዋርያው ያየነውንና የሰማነውን መንፈሳዊ መረዳት መናገር ምን ያህል አስፈላጊ እንደሆነ በግልጽ አሳይቶናል። ዛሬ በሕይወት ያለነው የጌታ ደቀ መዛሙርት በብዙ ሰዎች ሕይወት ውስጥ ጌታ እንዲታይ በጽድቅ ድፍረትና በመንፈሳዊ ዕውቀት መታጠቅና መሄድ አለብን። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን። ጌታ ኢየሱስ ይመጣል። አሜን። ተባረኩ።